ሰላም ጤና ይስጥልኝ። ይህ የመድፈኞቹ ዩቲዩብ ቻናላችን ነው። ዛሬ ታሪካዊ የዌምብላይ ስቴዲየም የዓለማችን ምርጥ ሁለት ቡድኖች ያስተናግዳል። ተማሪው አርቴታ አስተማሪ ፔፕ ጋርዲዮላን በዌምብላይ ይቀጠዋል ወይስ ሲቲ የበላይነቱን ያረጋግጣል? ከኛ ጋር ቆይታ ያድርጉ። ጥራት ያላቸውን መረጃዎች ለማግኘት ሰብስክራይብ በማድረግ ቤተሰብ ይሁኑ። በዚህ እሁድ በታሪካዊ የዌምብላይ ስቴዲየም የ26 የካራባኦ ካፕ አሸናፊን ለመለየት አርሰናል ከማንቸስተር ሲቲ ፊት ለፊት ይገናኛሉ። ሁለቱም ቡድኖች ዋንጫ ለመጨበጥ ያላቸው ጉጉት ጨዋታውን እጅግ ተጠባቂ አድርጎታል። መድፈኞቹ ለታሪክ ሚኬል አርቴታ አርሰናል ወደ ቀድሞ ዝናው ለመመለስ የሚያደርገውን ጉዞ በዚህ ዋንጫ ማድመቅ ይፈልጋል። መድፈኞቹ እስከ ፍጻሜው ድረስ ያሳዩት አስደናቂ ብቃትና ግጭት የሚፈጥር ማጥቃታቸው በሲቲ ተከላካዮች ፈተና እንደሚሆን ይጠበቃል። ለአርሰናል ይህ ከዋንጫ በላይ ነው። የቡድናቸው ውጤት የጽናታቸው መገለጫ። የመድፈኞቹ የለንደንን ኩራት ዌምብላይ ላይ ለማንገስ ቆርጠው ተነስተዋል። ሚኬል አርቴታ የነገው ይህ ወጣትና አስፈሪውን ስብስብ በዘንድሮ የውድድር ዘመን ካሳየው ድንቅ ብቃት በኋላ የመጀመሪያውን ታላቅ ዋንጫ ለመጀመር አንድ እርምጃ ብቻ ቀርቶታል። ቡድኑ ያለው አንድነት፣ የመከላከል ጥንካሬና በመሃል ሜዳ ላይ ያለው የጥበብ የበላይነት አርሰናልን የፍጻሜው ብቸኛ ንጉስ ያደርጓል። ዊሊያም ሳሊባ የኋላው ክፍል አለኝታ የአርሰናልን ግብ በማይደፈር ግንብ አጥሮ ለድል መንገድ ይከፍታል። ዌምብላይ በቀይ ይደምቃል። የመድፈኞቹ ደጋፊዎች ስቴዲየሙን በቀይና ነጭ በማድመቅ ለተጫዋቾቻቸው ልዩ ጉልበት እንደሚሆኑ ይጠበቃል። ይህ ጨዋታ ለአርሰናል ተራ ዋንጫ ፍልሚያ አይደለም፣ ይልቁንም እኛ ተመልሰናል የሚሉበት የታላቅነት ማረጋገጫ ነው። የመድፈኞቹ ጊዜ አሁን ነው። ዌምብላይ በክብር ሊቀበለን ተዘጋጅቷል። ጥበብ፣ ጽናትና ወኔ ተደምረው ዋንጫው ወደ ሰሜን ለንደን ይጓዛል። እሁድን ለማክበር ዝግጁ ናችሁ? ታዲያ ላይክ፣ ሰብስክራይብ ማድረግ አትርሱ። መድፈኞቹ አሁን ባሉበት አቋም በራስ መተማመናቸው ሰማይ ነክቷል። አርቴታ ለጋ ያሉትን ተጫዋቾች ወደ አውሬነት ቀይሮ የሲቲን የበላይነት ለመስበር ቆርጦ ተነስቷል። የእሁዱ የዌምብላይ ወረራ አርሰናል የድል ሽታ አፍንጫው ስር ደርሷል። የፊታችን እሁድ የዌምብላይ ሳር በመድፈኞቹ እግር ኮቴ ሊናወጥ ሰዓታት እየቆጠረ ነው። አርሰናል አሁን ላይ ያለበት ቁመና ድልን ከሩቅ የሚያነፈንፍ ብቻ ሳይሆን የሲቲ መንግስት ለመገለበጥ ክንድ ያፈረጠመበት ወቅት ነው። የስነ ልቦና የበላይነት አርሰናል አሁን ያለው ስብስብ ዋንጫ ካላለሰው አይበቃኝም የሚል ረሃብ አለበት። ይህ ረሃብ ደግሞ እሁድ ሜዳ ላይ ወደ እሳትነት ተቀይሮ የሲቲን ሰማያዊ ልብስ ወደ አመድነት እንደሚቀይረው ባለብዙ ተስፋ ነን። እኛ መድፈኞች ከናንተ ጋር አለን። እየተከታተልን ሁሉም ውጤት ወደ እናንተ እናቀርባለን። እናንተም ቤተሰብነታችሁ አብሮነታችሁ አይለየን።